እና በቃ ከዚህ በላይ ብዙ መናገር አልችልም። ስሜታዊ ሆኛለሁ በቃ። እና ቤትዬ ደግሞ ፈልግሻለሁ ፕሊዝ፣ በውስጥ ጽፌልሽ ነበረ ኮንታክት አድርጊኝ። አንቺ ያለሽበት ሀገር ነው የምኖረው ብዬሻለሁኝ። እና እሺ የኔ ቆንጆ ደውልልሻለሁ። ቆይ ስልኬንም ተውልሻለሁ። እሺ አመሰግናለሁ ዩሪዬ። በቃ ከዚህ በላይ ማለት አልችልም። በርታ፣ አይዞሽ አይዞሽ። ከጎንነን። ኦኬ እሺ የኔ ወዳ አይዞሽ፣ አይዞሽ አይዞሽ። ኦኬ አማራው ተራራው እንዴት ነህ? እንዲህ አጠር እያደረጋችሁ ሂዱበት። እኔው ራሴ ማስገባሃለሁ። ቆይ ሌሎችን ማስገባቸዋለሁ። እሺ ቀጥላ ወንድም አለ። እኔ ነኝ። እሺ እኔ መሌ ነኝ። እሺ መሌ፣ እሺ አሳጥረህ በደንብ ሂድበት። እሺ ዩሪ ሰላም ብያለሁ። እና በነገራችን ላይ እኔ አሁን ቲክቶክ ላይ ያው ብዙ ነገሮች ያስጠላሉ በጣም ማለት ነው። ምን አንደኛ ዝም ብሎ እንትን መላቅጡ የጠፋበት ነው እንዳለ ዲያስፖራው እና በተለይ እዚህ ውጭ ሀገር የሚኖረው እኔ ምን አይነት እንትን እንደሆነ አይ ዶንት ኖ በቃ ለመናገርም ይከብዳልና ብዙ ነገሮች ከቁጥጥር ውጭ የሚሆኑ ነገሮች አሉ። ግን ማኔጅ ባለው እኛ በተለያዩ ነገሮች ላይ ራሳችንን ይሰማል አይደል የምናገረው ማኔጅ ማድረግ ይቻላል ብዬ አስባለሁ። እና እነዚህ ነገሮች እንዴት ማኔጅ ለማድረግ መጀመሪያ ኮኦርዲኔሽን ያስፈልጋል። ብዙ ነገሮችን አብረን መስራት አሁን ተበላሹ ያሉት እና ነገር ግን ብዙ ነገሮች አንዳንዴ የራሳችን ማኔጅመንት ያስፈልጋል። መስራት የምንችለውን ነገር ደግሞ እንዴት መስራት እንዳለብን በደንብ ኮኔክሽን ቢኖረን ሰዎችን ደግሞ መያዝ ያለብንን ሰዎች ደግሞ በብዙ ነገር ሳፖርት ብናደርግ አንድ ሰው ብቻውን በቃ ብዙ ዋጋ እየከፈለ ብዙ ነገር እያደረገ ሉዝ የሚያደርገው ነገር ካለ በሶሻል ላይፉ፣ በህይወቱ፣ በቤተሰቡ፣ በፋሚሊው በጠቅላላ ብዙ ነገሮችን መስዋዕት የሚያደርግ ከሆነ ለዛ ሰው ካጠገቡ የሚቆም ከሌለ ያው ይሰለቻል። ሁሉም ነገር የሱ ብቻ ነው ብዬ አላስብም ኃላፊነቱ። ስለዚህ ሁላችንም መጀመሪያ አንድ ሰው ሲደክም ቀጥሎ ማን ነው ከዛ በኋላ መያዝ ያለበት እንደዚህ አይነት እንትን የመተካካት ነገር ያስፈልጋል ብዬ አስባለሁ። ሁለተኛ ነገር ደግሞ አንድ ሰው ዋጋ ሲከፍል ለኛ ለሁላችን ብሎ ነው አይደል? ስለዚህ የሱን ዋጋ ሼር ማድረግ አለብን ብዬ አስባለሁ። አብረን መካፈል ስሜቱን፣ ብዙ ችግር ሊኖር ይችላል በተለያዩ ነገር እና እነዛን ነገሮች ደግሞ ለምንድን ነው ሼር ማናረገው? በግላችን ዝም ብለን እንደ የእንትናችን ከመንሄድ አንድ ላይ በህብረት መስራት ብንችል እያንዳንዱን ችግር እንወጣዋለን ብዬ አስባለሁ። ግን አብዛኛው ሰው እንደ ሰይጣን ብቻውን ነው የሚሄደው። አብሮ መስራት አይፈልግም። ብዙ ነገር ዋጋ መክፈል አይፈልግም። ገንዘብ ምንም እንትን ሲባል በቃ አይገኝም። ግን ደግሞ ለመሳደብና ለመተቸት ቀድሞ ይደርሳል። ስለዚህ እነዚህ ነገሮች ማኔጅ ማድረግ የምችለው በተለይ ብዙ መስራት የምትችሉ ልጆች አላችሁ። እናንተ አንድ ላይ ብትሰባሰቡ በውስጥ በተለያዩ ነገሮች መከፈት አለበት። ከዛ ውጭ ደግሞ የግል ጸብ ቢኖር እነዛን ውስጥ ፈታችሁ ብትመጡ ከዛ አንዱ ስለ አንዱ ባያወራ ደስ ይለኛል። ለምን ህዝባችን ችግር ላይ ስላለ በዛ ጉዳይ ላይ ሞር ፎከስ አድርገን መናገር ያለብንን ነገር በዛ ላይ ያተኮረን ብንሰራ ብዬ አስባለሁ። ብዙ ማውራት አልፈልግም እና ዩሪ በውስጥም እጽፍልሃለሁ አንዳንድ ነገሮችን እናወራለን። ግን አንዳንድ ሚዲያ ላይ ሁሉንም ማውራት አስቸጋሪ ነው። ግን መስራት ያለብንን የምንሰራውን ነገር አብረን እንሰራለን። ከዛ ውጭ ግን ያው ከደበረህ ለተወሰነ ጊዜም ማረፍ ጥሩ ነው። ከዛ ውጭ ግን ብዙ ማለት ችግሮችም ካሉ የሚፈቱ ነገሮች ከሆኑ አብረን እንፈታቸዋለን። ብዙም ማለት አልፈልግም። ከዛ ውጭ አመሰግናለሁ። ታንኪዩ ሙሌ፣ እኔም በጣም አመሰግናለሁ። እሱ በኋላ ጠቅላላ አድርጎ ይሄድበታል ብዬ ነው በጣም የገረመኝ።
ተሰበረ ሲባል ወደቅ አይነት የሚፈልጉን ሚስተር ሙዝ ልጣጭ ሪኩዌስት ነው የቤት መላክ። ምን ዩሪን ልትሰድብ ነው? ልትመርቅ ነው? ምን አስበህ ነው? መቼም አንተ እንዲህ አይነት ነገር ሲፈጠር ትጓጓለህ ወይ? በቃ አሁን ዩሪን በቃ እንደዚህ ሆኖ ጠፍቶልኝ ምናምን ብለህ ትጓጓና እንደማይሳካ ስታውቀው መጠህ ሪኩዌስት ትልካለህ። እኔ ቤት ልትገባ ጉድጓድ ያግባህ። እናንተ ደንቆሮ ማለት ነው ልጣጭ ፈርብላ። አሁን ቶሎ ብለህ እንትንህን አንሳ። አህያ ደከከና። ይቅርታ ለሌሎቻችሁ። እኔ ለማንኛውም በእናንተ የተነሳ እንዲህ አይነት ባለጌ ተሳዳቢ ጨዋ ቤተሰብ ወታደር ያሳደገ ልጅ እንዲህ አሞቴ የወታደር ልጅ መሆኔ ይታወቃል። ግን ምላሴ ግን የሴተኛ ዳሪ አይነት ማረፈውና እንደው አይድሌ ባህሪ ይሄ ትግል እኮ ስንት ባህሪያችንን ቀየሩ። እንደው ይቅር በሉኝ አማራ ልጆች። አማራው ተራራው የለህም አሁንም አለ የለ? ኦኬ አለው ቤትዬ፣ ይቅርታ ልጅ ስለነበረ ነው። ይቅርታ ሶሪ። እሺ ሂድበት አጠራርገህ አንተ። ወል እንግዲህ የአማራው ትግል ዘርፈ ብዙ ሆኖ በጣም አስቸጋሪ የሆነበት ምንድነው? ሁሉም አማርኛ ስለሚናገር በመሃላችን እየገቡ አማራ እየመሰሉ ያው እንትን ስለሚሉ ነው። የሌሎቹን ትግል አይታችሁ እንደሆነ አንድ ቋንቋ ብቻ ስለሚናገሩ የሚገባባቸው የለም። በቃ በራሳቸው ቋንቋ ጉዳያቸውን ጨርሰው እንትን ይላሉ። የኛ ግን በቃ ባጋድ በቃ ሁሉም ይሰማዋል፣ ሁሉም እንትን ይላል፣ ሁሉም ያውቀዋል ቋንቋውን እየገባ አማራ መስሎ በጣም ቆንጅዬ የሆነ አማርኛ እየተናገረ ገብቶ አማራ መስሎ እንትን የሚያረገን ትግሉ ወደፊት ፈቀቅ እንዳይል ጀግናዎችን በቃ ያልሆነ ስም አሳስነት እየሰጡ እንትን የሚሉት በቃ ለዛ ነው። እና ዩሪ አንድ ነገር የምነግርህ ነገር እንደ አሁን እኔ አንተ እንዴት በዚህ እንዴት እንደው ጊቭ አፕ ታደርጋለህ እንዴ? አንተ እንዴት ለምን ለዚህ ወደዚህ ትግል ስትመጣ እኮ ብዙ ነገሮችን ሰምተህ ብዙ ነገሮችን ሳስፋይድ አድርገህ ነው እንትን የምትለው ውጤት የምታመጣው እንጂ ብዙ ትግል እኮ ዘርፈ ብዙ ነው እኮ ትግል እኮ እንዴ። አንተ ታውቃለህ፣ ከእኔ አንተ ብዙ ነገር የምታውቀው ነው ይሄንን ስለ ትግል ጉዳይ እና እንዴት በዚህ በትንሽ ነገር እንዴ ወንድሞቻችን መሬት ላይ አፈር ላፈር እየተንከባለሉ ምንጣፍ አልፎ እየተኙ እስቲ 2 አመት ሊሞላቸው ነው ግንባራቸውን ሰጥተው እንትን እያሉ ነው። እኔስ ምንድነው ደህና ቦታ ተቀምጬ ይሄን ባደርግ ምን እንትን ይለኛል ብሎ እንትን ማለት እኮ ብዙም እኔ አይ ዶንት ኖ የዩሪ እንትን መከፋት ወይ የዩሪ እንትን ማለት በዚህ በትንሿ ነገር ጊቭ አፕ ማለት ባልሆነ ነገር እኔ እንትን አይመስለኝም። ብዙ ነገር የምንጠብቅብህ ገና ብዙ ነገር እንትን የምንል ሰውዬ በዚህ በትንሽ ነገር እንትን ማለት እኔ በጣም ለኔ እንትን ይለኛል። እና ምናልባት የሰው ልጅ ነህ በሰው በእንትንህ ላይ ሲመጡብህ ምናምን ወይ የሆነ እንትን ሲልህ ሊከፋ ይችላል። ደግሞ ማየት ያለብህ ምንድነው ያማረውን አዛጋ የሚሰቃየውን ህዝብ አዛጋ የሚወርቀውን ፋኖ አዛጋ ግንባሩን ሰጥቶ እንትን እነሱን እያሰብክ እነሱን እንትን እያልክ ካልሆነማ እዚህ ጋማ ብዙ ነገር ነው የሚባል። ቤቲን አይታታል። አሁን ያልሆነ ነገር አንዴ አገው ይሏታል፣ አንዴ ኦሮሞ ይሏታል፣ አንዴ አንቺ ትግሬ ውጭ ይሏታል፣ አንዴ አማራው ትግል የማይሏት ነገር የለም። ግን በጣም ጠንካራ ስትሮንግ ስለሆነች ነው እንደዚህ በቃ እንትን ብላ ገትራ የያዘቻቸው። እና አሁን እንዴት በአማራው ይሄ ብሔርተኛው እንደዚህ ሆነ ሲባል ስንት እስክታ የሚጨፍሩ አለ መሰለህ። በጣም የሚጨፍሩ በተለይ እነዚህ ብልጽግና ይፋፍዴኑ ምናምን በጣም ነው የሚጨፍሩ። ምክንያቱም እንትኑን ቦታው ሜዳውን ብቻቸውን መያዝ ብቻቸውን እንትን ማብካት ብቻቸውን እንትን ማለት ይፈልጋሉ። እና ስለዚህ አንደኛ ደግሞ የዛ የፋፍዴኑ መፍረስ የአንድነቱ እንትኑ መፍረስ በጣም እንትን ስላላቸው የብሔርተኛው ማፍረስ ደግሞ ይፈልጋሉ በመሃል እየገቡ። እና ለዚህ እንደ ቦታ መስጠት የለብም ነው ዩሪ ምለ እንደው ሰከን ብለህ ነገሮችን እንትን ብለህ ብታስብበት ጥሩ ነው። ምክንያቱም እንደ ከአማራ ህዝብ ትግል ያንተ ህይወት ያንተ ስደብ ያንተ እንትን አይበልጥብህም። ስለዚህ ብዙ ነገር ይጠብቃል፣ ገና ብዙ ነገር ይጠብቃል። በዚህ በትንሿ ነገር ጊቭ አፕ ማድረግ የለብህም ነው የምልህ። እኔ እንፈልጋለን፣ የአማራ ህዝብ ይፈልጋል። እንደው በፈጠረ አምላክ
ለትንሽ ጊዜ የመጣበትን የአማራ ትግል ኮዝ ከሆነ በዚህ ነገር እንትን ማለት የለብህም። እውነት የአማራ ህዝብ ችግር ተረርቶ እንትን ችግሬ የአማራ ህዝብ ችግሬ ነው ብለህ ከመጣ በዚህ በትንሿ ነገር እንትን ማለት የለብህም ነው የምልህ። አበዛውባችሁ፣ ይቅርታ። ቴንኪዩ ቤትዬ፣ ጠንክሪ። አንቺም እንግዲህ አንቺን የመሰለ እህት አለን። እግዚአብሔር እንደው መድኃኒዓለም እውነት ቤተሰቦችሽን ይባርክ። ህዝብ